አይደለም ብለን የማንጠራጠራቸው ነገር ግን ካሜራ የሆኑ ሳናስባቸው እንዴት አድርገው እንደሚቀርጹ ያሉ ነገሮችን እንዴት በቤታችን ውስጥ እንዳለ እንዴት ነው ማናስበው እንዴት ነው ማናስታውሰው ብላችሁ ብዙ ልጆች ጠይቃችሁኛል። እንዲሁም ኮሜንት ላይ ደግሞ ነች ልጅ እኔ አሻንጉሊት ውስጥ አይቻለሁ ብላ እንዲሁም የተለያዩ ልጆች ጠይቃችሁኛል። በተለያየ መንገድ ካሜራ እንደሚኖር ነግሬያችኋለሁ። በተለያየ በኩል ካሜራ እንደሚኖር ብዙ ጊዜ ነግሬያችኋለሁ ማለት ነው። ዛሬ ላሳያችሁ ብዬ ነው የመጣሁት። ከዚህ በፊትም ስለ ካሜራ አይነቶች አሳይቻችኋለሁ። ዛሬ ደግሞ እስቲ ያላሳየኋችሁ ላሳያችሁ ብዬ ነው የመጣሁት። ይሄን ቪዲዮ ስትመለከቱት ብዙ የማዳም ቅመሞች እንዲያዩት ሰብስክራይብ፣ ላይክ፣ ሼር ስታደርጉት ብዙ የማዳም ቅመሞች ጋር ይደርስና እነሱም ይጠቀሙበታል ማለት ነው። የሀገራችን ዜጎች ደግሞ ከመጥፎ ነገር ጠንቀቅ ሲሉ ጥሩ ነው። እኛ ሰበብ ለጥሩ ነገር ሰበብ ስንሆን ጥሩ ነው። ስለዚህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። እንዴት ነበር ሸዋል? እንዴት ነው የጾማችሁ ነው? እንግዲህ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልላችሁ። የጾማችሁም ከሆነ አላህ ይቀበላችሁ እና እንዴት ናችሁ ልላችሁ ወዳለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት በእንደዚህ አይነት ነገሮች ካሜራ የለም ወይ ብላችሁ ለጠየቃችሁኝ፣ እንዲሁም ደግሞ በእንደዚህ አይነት ነገሮችስ ሊኖር ይችላል ወይ ፍላወር ምናምን በሁላችንም ቤት ውስጥ አሁን ፍላወር ሳሎን ላይ፣ የሴትዮዋ መኝታ ክላስ ላይ፣ የልጆች ክላስ ላይ ሊኖር ይችላል። በተለይ ደግሞ ሳሎን ላይ ይኖራል። እንደዚህ አይነት ፍላወሮች ሊኖሩ ይችላሉና እዚህ ውስጥ ብዙዎቻችን ካሜራ የለም ብለን ነው አይደለም እንገምተው። እንዳታስቡት፣ እዚህ ውስጥ ካሜራ አለ። ሊያው ትንሽዬ የተዘጋጀች ካሜራ አለች። እንዴት ነው የሚያደርጉት መሰላችሁ? ይሄ አለ እዚህ ነገር ውስጥ የሚያስገቡት እንትን አለ። የሚያስገቧት የባትሪ ትንሽዬ ድሮ እኛ ሀገር ለባትሪ የምንጠቀማት ድንጋይ ትዝ ይላችኋል? እንደዛችን አይነት ድንጋይ እዚች ውስጥ ገባና ከዛ በኋላ ይሄ ውስጥ ላይ የራሱ ማያያዣ ሽቦ አለው ማለት ነውና ይሄ ሴትዮዋ ስታደርግ ነው ያየሁት። ይሄ ወደ ውስጥ ይገባል ማለት ነውና ብዙ ጊዜ ስራ ቦታም ይኖራል። በነገራችን ላይ ስራ ቦታ ቢሮዎች የለም ቢሮ ላይ እንደዚህ ደግሞ ድምጽ መቅጃ ማዳመጫ እንደዚህ ድምጽ ማዳመጫዎች አሉ። ቢሮም ላይ አለ ይሄ ነገር። ድምጻችሁ እንዲቀዳ ከተፈለገ ቢሮም ላይ ይገኛል ማለት ነው። እኔ አሁን ይሄንን ማሳያችሁ እንድትፈሩ አይደለም። እኔ በበኩሌ ስለራሴ ልንገራችሁ። እኔ አሁን ሰዎቹ ስራ በሄዱ ሰዓት ቤት ውስጥ በሌሉ ሰዓት ምንድነው ማደርገው? ሻርፔን አወልቃለሁ። ልብሴን ወደ ላይ ከፍ አድርጌ ነው ስራ የምሰራው። ለምን ቀልጠፍጠፍ ይልልኛል። ቶሎ ለመጨረስም ቀልጣፋ ለመሆንም አቅም ይሰጠኛል ማለት ነው። ምን አደርጋለሁ? እነሱ ቤት ውስጥ ከሌሉ ሻርፔን አወልቃለሁ። ከፈለኩ ሻርፔን ወደ ኋላ እንደዚህ አስረዋለሁ። ከዛ ልብሴን ወደ ላይ እንዲምለብሰው ብዙ ጊዜ ሺቲ ስለሆነ ቤት ውስጥ የምለብሰው ሺቲ ስለሆነ ስራ ስሰራ ይጎተትብኛል። እነሱ ካሉ ወይም ደግሞ እነሱ የሚያዩን ከሆነ ልብሴን ከፍ ለማድረግ ሊደብረኝ ይችላል፣ ልሳቀቅ እችላለሁ። ነገር ግን እነሱ ከሌሉ ልብሴን ወደ ላይ ከፍ አድርጌ ከስር ከለበስኩት ነገር ውስጥ አያይዤ አስገብቼ መልበስ እችላለሁኝ። እነሱ ከሌሉ በነፃነት ነው የምሰራው እንጂ ለመጥፎ ነገር ብቻ አሁን ካሜራ አትፍሩ ምናምን ሲባል ለመጥፎ ነገር ብቻ ለመስረቅ ስለታሰበ ወይም ለወንጀል ለምናምን ብቻ ሳይሆን ካሜራ ለነፃነታችሁ ለራሳችሁ ነፃነት እኔ ነግሬያችኋለሁ። አሁን እዚህ ሀገር በጣም ሙቀት ነው። በተለያዩ አረብ ሀገራቶች ላይ ሙቀት አለ። በዚህ ሙቀት ላይ ሻርፕ ለብሳችሁ ግንባራችን አስባችሁታል? 64 ኢንች ግንባር ነው የሆነው። 64 ኢንች ቲቪ ነው እንጂ ጋይስ አሁን ወደ 80 ኢንች ሊገባ ነው። እና ለምን ሙቀቱ እነሱም ኖሩም አልኖሩም ሻርፕ እንጠቀልላለን ብዙ ጊዜ ቤት ውስጥ ካሜራ አለ ብለን ስለምንሳቀቅ ማለት ነውና የለም ብላችሁ ደግሞ የምታስቡ ሰዎች ካሜራ ከሌለ በነፃነት ጸጉራችንን ማናፈስ እነሱ ከሌሉ ቤት ውስጥ ልጆችም ትምህርት ቤት ከሄዱ ስራ ስትሰሩ በነፃነት የመስራት እንትን ሙሉ ይኖራችኋል ማለት ነውና ስለዚህ ይሄ እንደነገርኳችሁ እዚች ውስጥ ማያያዣ ሽቦ አላት የራሷ። አሁን እንደነገርኳችሁ እቺ የባትሪ ድንጋይ የምትገባ የባትሪ ድንጋይ ያለች እዚች ጋር ትንሽዬ እቺ ተከፍታ የባትሪ ድንጋይ ትገባለች። ከዛ ማያያዣ ሽቦ አላት። ይሄ ተከፍቶ የራሱ ውስጥ ላይ ሽቦ አለው የተወቀረበት ማለት ነውና እዛ ውስጥ እቺ ቀጥታ ገብታ ትሰካለች ማለት ነው። እንዲህ ስክት ነው የምትለው። ኖርማል አበባ ነው ብላችሁ የምታይ የጌጥ አበባ ነው የምላችሁ። ሁሌ የምትቀመጠው ደግሞ እንደዚህ ነው። ሁሌ የምትቀመጠው እንደዚህ ነው የምትቀመጠው ማለት ነው። ለምን ስራ እንዲሰራ ማለት ነው። ገብቷችኋል? ሌላኛው ደግሞ ይሄ ነው።
ይሄ በብዙዎቻችን ቤት በልጆችን ቤት አለ አይደለ? ይሄ አሻንጉሊት በብዙዎቻችን ቤት በልጆችን ቤት አለ። ህፃናቶች ክላስ ላይ አለ። ሴትዮዋ ሰዎቹ የሚተኙበት ክላስ ላይም አለ። እዚህ አሻንጉሊት ላይ ካሜራ እንደሚኖር ታውቃላችሁ? አታውቁም አይደል? አብዛኞቻችሁ ይኖራል፣ ካሜራ ይኖራል። ከዚህ ከጀርባ ዚፕ አለ። ከጀርባ ይከፈትና ምን ይደረጋል? እዚህ ጋር ባትሪ ነው የሚደረገው። አሻንጉሊት ነው የሚመስላችሁ። እኔ ለምሳሌ ነው ይሄን ያመጣውላችሁ። እሺ ይሄን ለምሳሌ ነው ያመጣውላችሁ። በሁለት በኩል የሚሰራ ካሜራ ይደረግለታል ማለት ነው። እዚህም ጋር በሁለቱም በኩል ለምሳሌ እንዴት ብዬ ላሳያችሁ? በቃ በሁለቱም አቅጣጫ እንዲሰራ ተደርጎ ግን እናንተ የምታስቡት አሻንጉሊት ነው ብላችሁ ነው ስታጸዱ። እኔ ምን አደርጋለሁ? ቅድም ነግራችኋለሁ። ኮምፎርት እንዲሰማኝ ሻርፔና ውልቄ ልብሴን ወደ ላይ ከፍ አድርጌ ነው ማጸዳው ምሰራው ብያችኋለሁ። እንዲሰማኝ ምን አደርጋለሁ? እንዲህ ብሎ ከተቀመጠ እንደዚህ ነው ማደርገው። ደፋዋለሁ፣ ወደ ታች ደፍቼው ነው ምሰራው። እንደዚህ ልሰርቅ አይደለም ወይ ደግሞ ወንጀል ልሰራ አይደለም። ለነፃነቴ ለራሴ ነፃነት ማለት ነው። ተረታችሁኛል አይደል? እንደነገርኳችሁ ከዚህ በፊት ብዙ ልጆች ምግብ ማትበሉ አላችሁ። ኪችን ላይ ካሜራ አለ ብላችሁ፣ ቤት ውስጥ ካሜራ አለ ብላችሁ ምግብ ማትበሉ አላችሁ። ምግብ ከካሜራ ጋር አይገናኝም። ምግብ ግዴታ ነው። የሰው ልጅ ካልበላ እንደማይሰራ ራሳችሁን በሽተኛ ላለማድረግ ሰው ሀገር ስትኖሩ እንኳን አይደለም ሳትበሉ ተበልቶም አይቻልም። ከባድ ነው ስራ። ስለዚህ ምግብ ለመብላት ምንም የሚያስፈራ ነገር ስለሌለ ባካችሁ ካሜራ ፈርታችሁ ምግብ ከመብላት ወደ ኋላ እንዳትሉ፣ ምግባችሁን በልታችሁ ወደ ስራችሁ ግቡ ማለት ነው። ስለዚህ እኔ ይሄንን ያሳያዋችሁ ለእናንተ ለምሳሌ ያህል ነው። ከኋላ ዚፕ ያላቸው አሉ፣ እንዲህ ከኋላ ተከፍተው ዚፓቸው፣ ከዛ ማያያዣ አለ ለራሱ፣ ከዚህ ጋር እንዲያያዝ ይደረጋል። ከዛ በሁለቱም በኩል እንዲሰራ ይደረጋል። ከዛ ብዙ ሰው አሻንጉሊት ነው ብሎ የሚያስበው፣ ምንም ሰው ካሜራ እዚህ ውስጥ አለ ብሎ አያስብም ማለት ነው። እንደነገርኳችሁ ስለዚህም ፍላወር ነግሬያችኋለሁ። ስለዚህም የድምጽ ቅጂ ነግሬያችኋለሁ። የትኛውም ቦታ ውስጡ ላይ የሚገባ የራሱ መቅጃ እንትን አለው። እሱ እንደዚህ ገብቶ ከተቀመጠ የትኛውም ቦታ ላይ ብትሆኑ የምታወሩት ነገር በሙሉ ይቀረጻል ማለት ነው። እና እንድትሳቀቁ ሳይሆን ለራሳችሁ ነፃነት እንዲሰማችሁ በቃ አለ አይደለ? ተሳቃችሁ እንትን እንድትሉ ሳይሆን ነፃነት እንዲሰማችሁ ነው። ስለኔ እንደነገርኳችሁ ሁላ ማለት ነውና ስለዚህ ጠንቀቅ እንድትሉ ብዬ ነው ይሄን ይዤላችሁ የመጣሁት። ታውቃላችሁ ሁልጊዜም ለእናንተ ጠቃሚ ነገር ነው እኔ ይዤላችሁ የምመጣው፣ ትጠቀሙበታላችሁ ብዬ የማስበውን ነገር ነው ይዤላችሁ የምመጣው። ስለዚህ ቪዲዮውን ስታዩ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ደግሞ ጉዞ ወደ 100,000 ሰብስክራይብ ቻሌንጅ እንሂድ ማለት ነውና አሳድጉኝ እስኪ 100,000 እንግባ። 100,000 ለመግባት ደግሞ ትንሽ 30,000 ሰው ነው የጎደለኝ። 30,000 ሰው ደግሞ ምንም ማለት አይደለም። ስለዚህ ሁላችሁም ልክ ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ስለምትከታተሉኝ፣ ስለምትሰጡኝ አስተያየት፣ ስለ ሁሉም ነገር በደንብ አድርጌ አመሰግናችኋለሁ እና እንድትበረቱ ብዬ ለብርታታችሁ ያህል ነው ይሄንን ይዤላችሁ የመጣሁት። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው ቻው።